ገዳማቸው በአቡነ አዳኒቆስ ገዳምና በአቡነ መድኃኒነግሲ ዘደብረ በንኮል ገዳም መካከል የሚገኝ ኢትዮጵያዊ ጻድቅ አቡነ ዘአማኑኤል ዕረፍታቸው ነው። እንዲሁም ደግሞ ዳግመኛ በሽለት ጌታችን በቤቱ ጣራ የገባለት አባ አብርሃም ግብጻዊ ዕረፍቱ ነው። እንዲሁም አባ ጋርጊም ዕረፍታቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወደ ዩቲዩብ ተከታታይ ቤተሰቦቼ በያላችሁበት የሰዓት አቆጣጠር እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚህ ቤት አዲስ የሆናችሁ ቤቱን ሰብስክራይብ እያደረጋችሁ ቪዲዮውን ደግሞ ላይክ በማድረግ ጀምሩት። ወደ ቅዱሳን አባ አብርሃምና አባ ጋርጊ ታሪክ እንለፍ። ቅዱሳኑን የመሰሉ አባቶች በግዕዙ መስተጋድላን ይባላሉ። ለሃይማኖታቸው እስከ ደም ጠብታ እስከ መጨረሻው ወቅታ ድረስ መጋደላቸውን የሚያሳይ ነው። መጋደል ጎዳናው ብዙ አይነት ነው። ከራሱ ጋር የሚጋደል አለ፣ ከዓለም ጋር የሚጋደል አለ። የቅዱሳኑ ተጋድሎ ግን በዋናኛነት ከሁለት አካሉ ጋር ነው። በመጀመሪያ ፍትወተ ኩያትን ከሚያመጡ አጋንንት ጋር ሲሆን፣ ሁለተኛ ደግሞ ሃይማኖታቸውን ካዱ ለጣዖት ሰገዱ ከሚሉ ከሃዲያን ጋር የሚደረግ ትግል ነው። በተለይ ሁለተኛው እስከ ሞት የሚያደርስ ውሳኔ ይጠይቃል። የእነዚህ ቅዱሳን ሕይወት ለመረዳት ግን አንድ ነገር ልብ እንድትሉልኝ ይፈልጋለሁ። ያለንበት ዘመን ክርስትና በራድ ቀዝቃዛ በመሆኑ የቀደሙ አባቶች ጽና ተጋድሎ አንዳንዴ ግራ ሲያጋባን ተመልክተናል። ቅዱሳኑ ሁሌም አንድ ነገርን እያሰቡ ይኖራሉ። ይሄውም በዘመኑ በርካቶቻችን የረሳነው ወይም ማስታወስ የማንፈልገው ነገር ይመስላል። ሰማያዊ አምላክ ከዙፋኑ ወርዶ በተዋህዶ ስጋ በቃል ሊገለጽ የማይችል መከራን ስለኛ ተቀብሏል። ክርስትና ማለት ቀራንዮን በልብ ውስጥ መሳል ነው። ፍቅረ መስቀሉን የጌታን ውለታ የሚያስብ ማንኛውም ሰው የትኛውም አይነት መከራ ቢመጣበት አይታወቅም። ቅዱሳኑ የፍቅራቸውን የትዕግስታቸውን ምስጢርም ይሄ ነው። ጌታችን የሚወደኝ ቢኖር የሞቴን መስቀል ተሸክሞ ይከተለኝ ማቴዎስ 16:18 ላይ እንዳለው ቅዱሳኑ ይህንን ቃል በቃል ሲፈጽሙ እንመለከታለን። ገዳማዊ ሕይወት ጥንቱ ብሉይ ኪዳን ነው። በቀዳሚነት በደብረ ቅዱስ አካባቢ ኖሩ የነበሩ ደቂቀ ሴት እንደጀመሩት ይታመናል። ሕይወቱ በጎላ በተረዳ መንገድ የታየው ግን በታላቁ ጻድቅ ሄኖክ ከዚያም በቅዱስ ካህን መልከጼዴቅ አማካኝነት ነው። ቀጥሎም እነ ቅዱስ ኤልያስ ነብይ እነ ኤልሳ ደቀ መዝሙሩ ኖረውበታል። በአዲስ ኪዳን ደግሞ ሙሉ ሕይወቱን በገዳም በበረሃ ያሳለፈው መጥምቀ መለኮት ቅዱስ ዮሐንስ ቅድሚያውን ይይዛል። ከስም አጠራሩ ስግደት ይሁንና መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ለ40 ቀናት በትሕርምት ኑሮ ገዳማዊ ሕይወትን ቀድሷል፣ አስተምሯል። በዘመነ ስብከቱም ያድርባት የነበረችው የደብረ ዘይቷ በአቶ ኤሊዮን ዋሻ በራሷ ለዚህ ሕይወት ትልቅ ማሳያ ናት። ከጌታ እርገት በኋላ ክርስቲያኖች የዓለም ሙቃታ ሲሰለቻቸው አንድም በንጽህና በተሸከፈ ልቦና ለፈጣሪያቸው መገዛት ሲሹ ከከተማ ወጣ እያሉ ይኖሩ እንደነበረ የታሪክ መዛግብት ያሳያሉ። አኗኗራቸውን በቡድን በነጠላም ሊሆን ይችላል። ዋናው ነገር ግን በጾምና በጸሎት በመትጋት ነው። ይህም ሲያያዝ እስከ 3ኛው መቶ ክፍለ ዘመን ደረሰ። በዚህ ዘመን ግን አባ ጳውል የሚባል አንድ ንጹህ ክርስቲያን ይህንን ሕይወት ወደ ሌላ ደረጃ ከፍ አደረገው። ለ80 ዓመታት ሰው ሳያይ ተጋድሎ የባይታውያን አባት ተባለ። ደንብ ያለው ተባይቶ ጀመረ። ይህ ከሆነ ከ20 ዓመት በኋላ ደግሞ አባ አንጦንስ የሚባሉ ደግ ክርስቲያን ይህንን ገዳማዊ ሕይወት በሌላ መንገድ አጧጧፉት። በቅዱስ ሚካኤል አማካኝነት ገዳማዊ ሕይወት በምንኩስና ተቃኘ። ስለዚህ አባ አንጦንስን የመነኮሳት ሁሉ አባት ተባሉ። እርሳቸው ሕይወቱን ለማስፋፋት ከተለያዩ አይጉር ደቀ መዛሙርትን እየተቀበሉ አመንኩሷል። ቅዱሳን የአባ አንጦንስ ልጆችም ወደ የሀገራቸው ተመልሰው ሕይወቱን በተግባር አሳይቶ ገዳማዊነትን አስፋፍተዋል። አባ አንጦንስ አባ መቃርስ፣ አባ መቃርስ አባ ዮሐንስን ወልደዋል። አባ ዮሐንስ የታላቁ ገዳም አስቄጥስ አበምኔት ሆነው በጸጋ አገልግለዋል። አስቄጥስ በምድረ ግብጽ የሚገኝ በስፋቱ ብዙ ቅዱሳንን በማፍራቱ ተወዳዳሪ የሌለው የዓለም ቁጥር 1 ገዳም ነው። ሕይወተ ምንኩስና ወደ መላው ዓለም የተስፋፋ በዚህ ገዳም መናንያን አማካኝነት ነው። በዚህ ገዳም ላይ የሚሾሙ አበው ደግሞ በብዛት መንፈስ ቅዱስ ያደረባቸውና አባታቸው ቅዱስ መቃርስ ታላቁን የመሰሉ ናቸውና ኃላፊነቱ እጅግ ከባድ ነው። በ5ኛው መቶ ክፍለ ዘመን በምድረ ግብጽ ተወልደው ያደጉ አባ ዮሐንስ ከመነኑበት ዕለት ጀምረው በፍጹም ተጸምቶና ተጋድሎ ለፈጣሪያቸው ስለተገዙ የታላቁ ገዳም አበምኔት ሊሆኑ ተገባቸው። በአበምኔትነት ዘመናቸው መንጋውን ይጠብቁ ዘንድ ብዙ ደከሙ። በተለይ ቅዱስ ቃሉን ያስተምሩ ዘንድ ተጉ። ሕይወተ መላእክትንም ያሳዩ ዘንድ በቃል ብቻ አይደለ በተግባር ሆኖ መንፈሳዊ አብራካቸው ብዙ ቅዱሳንን ወለዱ። ከዋክብቱ አባ ጋርጊ፣ አባ አብርሃም፣ አባ ሚናስ፣ አባ ዘካርያስ፣ አባ ዮሐንስ ፍሬዎስ ናቸው። ጻድቁ በዘመናቸው ብዙ ታምራትን ሰርቷል። ከረፍታቸው በኋላ እንኳን መግነዛቸው የልብሳቸው እራፊ ብዙ ድውያንን ፈውሷል። ቅዱሳን አባ አብርሃምና ጋርጊ በግብጽ በረሃ ያበሩ የቅዱስ አባ ዮሐንስ የመንፈስ ቅዱስ ልጆች ናቸው። አስቀድሞ ወደ በረሃ የወጣ አባ አብርሃም ሲሆን እርሱ በምድረ ግብጽ የተባረኩ ሰዎች ልጅ ነው። ወላጆቹ በፈቃድ እግዚአብሔር እርሱን ከወለዱ በኋላ ብዙ በጎነትን አሳይተዋል። ዘመኑ ዘመን አጻባዊ ችግርና የራብ ጊዜ ነበርና ሀብታቸውን በምጽዋት ጨርሷል። የሚገርመው የቅዱስ አባት ነዳያንን እየተራቡ ዝም አልልም ብሎ እየተበደረ ያበላቸው ነበር። እርሱ ባረፈ ጊዜም የተባረከች ሚስቱ መልካምን እየሰራች ብዙ ተፈተናለች። ለባርነት ተማርካ እስክትሄድ ድረስም ታግሳለች። ቅዱሱ ልጇን አብርሃምንም እንደሚገባ አሳደጋ ሚስት ላጋባ አለችው። እርሱ ግን እናቴ ይሄንን ዓለም አልፈልገውም ሲል መለሰላት። ይሄንንም ስትሰማ ሐሴትን አድርጋ አብርሃምን ወደ በረሃ ሸኘችው። አባ አብርሃምን ወደ ገዳም አስቄጥስ ሲሮ በደብረ አባ መቃርስ መነኮሰ። ተጋድሎንም በዚያ ጀመረ። ሲጾም ሲጸልይ ሲጋደል ዘመናት አለፉ። በዚህ ጊዜን ታላቁ አባ ጋርጊ ከዓለም ወደ በረሃ መጥቶ መነኮሰ። ከአባ ዮሐንስ የመንፈስ ቅዱስ ልጆች ውስጥም እንደ አንዱ ተቆጠረ። አባ ጋርጊን የተመለከተው አባ አብርሃምም ስለወደደው አብረው መኖር ጀመሩ። ሁለቱ ቅዱሳንም በግቢግ በምትባል በዓታቸው ውስጥ በፍቅር ለፈጣሪያቸው ሲገዙ ዘመናት አለፉ። በዚህ ዘመናትም በርካታ ቅዱሳንን ከመንፈሳዊ አብራካቸው አፈሩ። ከቅድስናቸውም ብዛት ከሰንበት በቀር እህልን አይቀምሱም ነበር። የክብር ባለቤት መድኃኒታችን ኢየሱስ ክርስቶስም አንድ ቀን ከአለት በተወቀረች በዓታቸው ውስጥ
በጸሎት ላይ ሳሉ ወረደላቸው። የበዓታቸውም አለት ተሰንጥቆ ሲገባ ታላቅ ግርማና ብርሃን አካባቢውን ዋጠው። ቅዱሳኑም ለመድኃኒታችን ኢየሱስ ክርስቶስ ተደፍቶ ሰገዱለት። እርሱም አነጋገራቸው፣ ባርኳቸውም አድርጓል። ለምልክትም በዓታቸው እንደተሰነጠቀ ቀርቷል። ዘወትርም በዕለተ ሰንበት ይገለጥላቸው ነበር። ቅዱሳን አባ ጋርጊና አባ አብርሃም በርካታ ታምራት ሲሰሩ ኖረው አባ አብርሃም ጥር 9 ቀን ሲያርፉ አባ ጋርጊ ደግሞ ግንቦት 18 ቀን አርፎ ተቀብሯል። በዓታቸው በግቢግም እስከ ዛሬ ድረስ በምድረ ግብጽ አለች። አምላከ ቅዱሳን አበው በፍቅሩ ይገለጥልን። ከአባቶቻችን ጸጋ በረከት ረድኤትን አይለየን። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤቱን ደግፉት። ይቆያል።